ቻትጂፒቲን በነፃ ተጠቅማችሁ ጌት ፕላስ እያለ ከተቸገራችሁ ልክ እንደዛው በነፃ የተለያዩ ኢሜጆችን ሆነ ቪዲዮችን ጀነሬት ለማድረግ የምትጠቀሙበት የኤአይ አሲስታንት ግሮክ የተባለ ቱል ላስተዋውቃችሁ። ዳምጪ እንዲከፈል ህሊናዎት ያስገድዳል። ግሮክ የኤክስ በቀድሞ ስሙ የትዊተር ካምፓኒ ኤአይ ሲሆን ወይም ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ነው። ግሮክን ለመጠቀም የኤክስ አካውንት ወይም ደግሞ በቀድሞ ስሙ የትዊተር አካውንት ያስፈልገው ነበር። እሱም ብቻ መክፈት ነበር መጠቀም የሚቻለው። ዳውንሎድ አድርጋችሁ ለአይኦኤስም ሊሆን ይችላል ለአይፎንም ማለትም ለአንድሮይድም መጠቀም ትችላላችሁ። ከዛ በፊት ግሮክን ስንጠቀም ምን የተሻለ ቤኔፊቶችን ወይም ደግሞ ጥቅሞችን እናገኛለን? አንደኛው ሌስ ሴንሰርድ እና ሞር ትሩዝፉል ነው። በጣም ኮንትሮቨርሻል ወይም ደግሞ አወዛጋቢ ቶፒኮችን ስንጠይቀው በቀላሉ መልኩ ያስረዳናል፣ ብሎም አኪዩሬት የሆነ ነገር ይሰጠናል 100% ባይሆንም። ሁለተኛው ኮንቲኒየስ ኖሌጅ አፕዴት ነው። ግሮክ አብዛኛውን ዴታ የሚያገኘው ዌብ ሰርቾችን ወይም ደግሞ ከዌብ ሰርች ኢንጂኖች ሲሆን ቻትጂፒቲም እንደዛው ቢሆንም ፍሪ ቨርዥኑ ጂፒቲ 3.0 ከ2023 በፈረንጆቹ አቆጣጠር ቨርዥን ላይ ነው ሶፋር፣ ማለትም 3 ዓመት ወደኋላ ያለ ነው እኛ በፍሪ የምንጠቀመው ማለት ነው። ሶስተኛው ሪል ታይም ኤክስ ነው ወይም ደግሞ ትዊተር ሪል ታይም ኤክስ ኦር ትዊተር ኢንቴግሬሽን አለው። ኔቲቭሊ በቀድሞ ስሙ ከትዊተር ጋር የተያያዘ ስለሆነ ኤክስ ላይ ያሉ ኮንተንቶችን ፖስቶችን ሊሆን ይችላል ከዛ ሪል ታይም አፕዴቶችን ማግኘት እንችላለን። ይህንን ቪዲዮ ስቴፕ ባይ ስቴፕ ተከታተሉ ዳውንሎድ ለማድረግ ማለት ነው። እና ኢዝሊ ናቪጌት ለማድረግ ግሮክ ብለን ሰርች እናደርጋለን። ግሮክ ኤአይ አፍተር መጀመሪያ ላይ በዚህ በጥቁሩ አይከን ክብ ሰርክል የሚመስል ነገር ያለበት አፒር ያደርጋል። እሱን እንከፍታለን። እኔ ኦልሬዲ ኢንስቶል ስላደረኩት ነው። ከዛ ሲከፍትልን ወደዚህኛው ሪዳይሬክት ያደርገናል። እዛ እንከፍታለን። ይሄ ዳሽቦርዱ ነው። ዳሽቦርዱ ላይ ኦፕሽኖች አሉ። ይሄንን በተን ስንጫን ኤክስፐርት ሚል አለ። ያው በምንጠይቀው ጥያቄ ላይ ቤዝድ ነው። ፍሪ የሚሆኑ አሉ፣ ፔድ የሚሆኑ ቨርዥኖች አሉ፣ ፋስት ሚል አሉ፣ የተለያዩ ሊስት የተደረጉ አሉ። ፒክቸር፣ ሚዲያ፣ ካሜራ ለመክፈት አፕሎድ ለማድረግ ይችን አይከን እንጠቀም። በጣም ቀላል ነው። እዚህ ጋር ደግሞ ቮይስ ሞድ ላይ ማድረግ እንችላለን። ዴታ አናላይዝ እንዲያደርግልን ዶክመንት አፕዴት አድርገን ሰመራይዝ ለማድረግ። እዚህ ጋር ደግሞ ፒክቸሮች አሉ። ይህ ፒክቸር ኤክስ ላይም ትዊተር ላይም ያለ ነው። የተለያዩ ፒክቸሮችን ወደ ቪዲዮ እንዲለውጥልን የምናደርግበት ነው። ይህንን ይመስላል። ሌላኛው ደግሞ ኦፕሽን እዚህ ጋር እንደምንመለከተው አዲስ ኮንቨርሴሽን ሊሆን ይችላል፣ ታስክ ሊሆን ይችላል። ኦቨርቪውን ማየት ትችላላችሁ። አለ አፕዴት ቻትጂፒቲ ፊቸሮችም አሉት። ይህንን የመሳሰሉ ፊቸሮችን ነው ቤዚካሊ የሚይዘው። ለፕራይቬት ቻት ኦፕሽን ፕራይቬት ለማድረግ ከፈለጋችሁ ቻታችሁን መጠቀም የምትችሉበት ፊቸር ነው ማለት ነው። ግሮክ ኦቨርኦል ይህን ይመስላል።